ግብር ስላልከፈሉ ነው የሚገደሉት። ኦኬ ግብር ነው እናንተ የሚከፈለው ታክስ ነው ለመኖር አላህን ሲሉ መሬቱ አለ ለመኖር ነው። እናንተ ኢትዮጵያ ውስጥ እንግድነት መታችሁ ግብር የምታስገብሩ ምንድናችሁ እናንተ? ሁሉም እንግዳው ነው የመጣው እኮ እንግድነት ከሳውዲ አረቢያ ተሰዶ የሚሄድበት ቦታ አጥቶ በወቅቱ የነበረው የኢትዮጵያ መንግስት የተቀበላችሁ መጻተኞች ምን ስለሆናችሁ ነው ግብር የምታስከፍሉት እናንተ? መሬቱ የአላህ ነው። የምን አላህ? ያንተ አላህ ሳውዲ አረቢያ ነው ያለው። የምን መሬት ነው አላህ ያለው? አትናደድ አይደለም። አንድ ጊዜ ሄኖክ እንደዚህ አይደለም። የትኛው የሚከፍሉት አንድ ጊዜ ሚውት አድርግልኝ። ግብር የሚከፍሉት አልቀበልም ካሉ ነው። አልቀበልም ካሉና ግብር እንዲከፍሉ ከታዘዙ ግብር መክፈል አለባቸው። ምክንያቱም ገቨርን እያደረገ ያለው ራን እያደረገ ያለው ኢስላሚክ ገቨርንመንት ስለሆነ በሸሪያ ህግ ስር ስለምንሆን ግዴታ ክርስቲያኖች ወይም አይሁዳውያን የሌላ እምነት ፖሊኤቲስት የተለያየ እምነት ያላቸው ሰዎች ግብር ለከረንትሪ ራን ለሚያደርገው መንግስት ግዴታ መክፈል አለባቸው። ይህ ማለት ደግሞ ከውሃ፣ ከማብራት፣ ከመሬት፣ ከአፈር ግብር፣ ከሁሉም ታክስ፣ ከገቢዎች በአመት የሚከፈል ከንግድ ፍቃድም ጭምር ከእሱ ሌላ ግብር ካለ ንገረን። የምናውቀው ግብር እነዚህን እናውቃለን። ከነዚህ ውጭ ክርስቲያኖች ወይም አይሁዳኖች የሚከፍሉ ከሆነ ንገረን። በመኖሩ ይከፍላል። ሌላውን እንትን የሚያደርገው የሸራው መንግስቱ ነው። መንግስታችን ሌሎች እንትላቸውን ያደርጋል፣ ፍላጎታቸውን ያሟላል። ምክንያቱም እንደ ዜጎቹ ነው የሚቆጠሩት። ነገር ግን በአመት የመክፈል እንትን አለባቸው፣ ግዴታ አለባቸው፣ ግብር ማለት ነው። ሙስሊሙ ደግሞ ዘካ የማውጣት ግዴታ አለበት። 2.5% የንብረቱ 2.5% ዘካ ያወጣል ግዴታው ማለት ነው ሙስሊሙ። ክርስቲያኑ ደግሞ እንደዚሁ ግብር ይከፍላል። ሌሎች ፍላጎቶችን ግን መንግስቱ ያሟላል፣ የሸሪዓው መንግስት ማለት ነው። ግን ሙስሊሞች አሁን ለምሳሌ ወረራ ምናምን ጠላት ቢመጣ ክርስቲያኖች እንዲጋደሉ አይጠየቁም። ስለማናምናቸውም እኛ ጋር እንዲተጋገዙ አናደርጋቸውም፣ አናስገድዳቸውም ተታገሉልን ብለን። ሙስሊሙ ግን የመውጣት ግዴታ ይኖርበታል። በዚህ ምክንያት እነሱ ግብር ይከፍላሉ፣ ሙስሊሙ ዘካ ይከፍላል ማለት ነው። ስለዚህ ሙስሊም ዘካ ካወጣ ክርስቲያኑ የአመት ግብሩን ከውሃ፣ ከማብራት፣ ከአፈር ግብር እንዲሁም ደግሞ ከንግድ ታክስ ግብር ውጪ ያለውን ግብር በየአመቱ ልክ አሜሪካ ዩኤስ ላይ እንደ ዜግነት የሚከፈልህ አለ። ልክ እንደዛ ደግሞ አንተ ለመንግስቱ እያልከኝ ነው። እሱን አንደርስታንድ አድርጌ ያለው ዋናውና ትልቁ ቶፒክ ምንድን ነው? እነዚህን እስልምናን ካልተቀበለ ግብርን ካልከፈለ የመጨረሻው እንትኑ የሚሆነው ጅሃድ ነው። እነሱ አንቀበልም አንከፍልም ካሉ ፓወርፉል ስለሆናችሁ በግድያ ሁሉንም ትጨርሱና አገሩን ባዶ ታደርጋላችሁ፣ ራሳችሁ ትነግሱበታላችሁ ማለት ነው። አዎ ከፈለ ግን አይነካም። ግብር ከከፈለ እምነቱን መንካት አይቻልም። አስተምሮ ስለነገርከኝ አመሰግናለሁ። ይህን አስተምሯችሁን ለእኔም ለሌሎቹም ክርስቲያን ወንድሞቼ ስለነገርክ በጣም አመሰግናለሁ። ሌሎቻችሁም እኛ የምናፍርበት አይደለም፣ በነገራችን ላይ ማለት ነው። ይሄን ነገር እኛ የምናፍርበት ጉዳይ አይደለም። አሁን ከቃል ጋር ጨርሳለሁ። በአመት ነው ወይስ ይሄ ለመኖሪያ ግብር የሚባለው በየ2 አመቱ ለኖረበት ለመሬቱ ነው የሚከፍለው? ለኖረበት በአመት በነገራችን ላይ ማለት ግብሩ ከዘካም በታች ነው። ከዘካም በታች ሊሆን ይችላል። እንደገና የተዋረደ ሆኖ ነው የሚኖረው። እንዴት ነው? አዎ የተዋረደ ማለት ምን መሰለው? ቁርአኑ ላይ የተዋረደ ሆኖ የሚለው ለመልእክተኛ ምናምን ልኮ ማስከፈል አይችልም፣ ራሱ ነው የሚመጣው። የተዋረደ ሆኖ ነው አይደለ? አሁን ሱረቱል ተውባ 29ኛው ሐሳብ በጥሩ ሁኔታ ነው እየነገርከን ያለ ነው። እኛ ኦፌንድ አላደረግንም። መልእክቱን ግን እኛ እንድናውቀው ነው የምናነበው ነው። ክርስቲያኑ ሙስሊሙም እንዲያውቀው ነው እኛ የምንፈልገው። ተረዳይ? የኛ ፍላጎት ይሄ ነው። በአመትም ሊሆን ይችላል፣ በ2 ዓመት። አሁን ይሄ አረብ ምድር ላይ አሁን እንደሚከፈለው ማን ነው ሚዩት ያነሳው? ሂካ ፕሊስ ሚዩት አድርጊ። ቴንክ ዩ። ላይክ አሁን በየ2 ዓመቱ ይከፍላሉ የአረብ ዜጎች ማለት ነው፣ ስኖርበት ስለነበር ማለት ነው። ልክ እንደዛ ነው ጂዛ የሚባለው
ጂዚያ ነው በአመት ይከፍላል። በአመት ይከፍላል። የተዋረደ ሆኖ ማለት ደግሞ ምንድነው? ሰውየው ለምሳሌ አሽከር ቢኖረው ልኮ ማስከፈል አይችልም። ራሱ ይመጣታል። ካፊሩ ማለት ነው። ራሱ መጥቶ ጂዚያውን ይከፍላል። የተዋረደ ሆኖ ማለት እንደዛ ነው። እፎይ አንተ ሙስሊም ነህ እርግጠኛ ነህ? ክርስቲያን እያመጣችሁ ኢንተርቪው ታደርጋላችሁ። ድራማ አይበቃም? ከምር ድራማ ነው። የቅድሙ ቪዲዮ ራሱ ድራማ ነው። ሆልድ ኦን ሄዘ ሙስሊም አንተን እንደ እስልምና የምትሰጠው አንተን እስልምና የምትሰጠው ግደል እናወራለን። በቃ ያለበለዚያ ያወርደዋል። ፕሊዝ አንዴ ሰላም፣ አንዴ ዝም በልና እኔ አንዴ መጠየቅ የምፈልገው ጥያቄ ቆይ ማንን ነው የምጠይቀው? ታወራላችሁ። ይካም ሰላም ታወራላችሁ። እሱ ይጨርሳው እንዲከፍል እስቲ የኢብኑ ከቲር ተፍሲር ነው እየነገርከኝ ያለው። እስቲ ያንን ግልጽ አድርግልን። ምንም ድራማ አይደለም። ጎ ሄድ ብሮ። ድራማ አይደለም። እኔ አንዳንድ ጊዜ ይቅርታና ከዚህ ውጭ አይደለም። ሙስሊሙ በጣም ፈሪ ሆኗል። ወላሂ ምሬ ነው። መረጃ እያወጣ ይሄ እኮ ሀገራችን ነው። ሐዲሱን እያወጣ ዝም በል ሰላም፣ ዝም በል ቆይ ሰላምዬ ፕሊዝ፣ ሰላም ፕሊዝ። ማወቅ አለብን። መረጃ ያወጣ ከነሱ የበላይ ነን። እኛ ከነሱ የበላይ ነን። ምንም ቦቀብቆበት ከነማን ነው የበላይ? ከማን ነው የበላይ? የበላይነት ከማን ነው? አላህን ከካዱ ሰዎች በላይ፣ ከአይሁድም፣ ከክርስቲያንም፣ ከእሳት አምላኪውም ከሁሉም በላይ ሙስሊሞች የተከበርንና የበላይ ነን። ያን የበላይነታችንን ማረጋገጥ አለብን። ይሄው ይወጅባል፣ ግዴታችን ነው። አቅም ከሌለን ደግሞ ተስማምተን እንኖራለን። አቅም ከሌለን ደግሞ ልንሰደድ እንችላለን። አቅም ከሌለ እስኪኖርህ ተቂያ ማለት ተመሳስለህ ትኖራለህ ማለት ነው። ተመሳስለን እንኖራለን። አቅም ካለን ግብር እናስከፍላለን። ኦኬ አቅም እስክታደረጅ አንገትህን ሰበር አድርገን የክርስቲያኑን ባህል አክብረህ ትኖራለህ። ከዛ በኋላ እናንተ ደግሞ አቅም ካላችሁና እኛ አቅም ከሌለን ደግሞ እንሰደዳለን። ኖ እስቲ ያሳደርነ ቦታ አለኛ አይደለም እንሰደዳለን ነው ምልክ። ክርስቲያኑ አሳዶሃል? እስካሁን አሁን ባለበት አሳዶሃል? አሁን አሳዶኛል አላሳደደኝም ሳይሆን እያልኩ ያለሁት እንሰደዳለን፣ ግዴታችን ነው ምልክ። ወዴት ነው የምትሰደደው? እኛ አልነካንህም አይደል? ሙስሊሞች ወደ በዙበት ኖ እኛ ነካንህ አልነካንህም አይደል? እና ሞጣ ላይ ስንት ቤተክርስቲያን አይደል እንዳያቃጠላችሁት ወደ ኋላ ላይ ማለት እንጂ አድምጠኝ። እሱን ተው። አሁን አንዳንድ ነገሮችን ተው። የሚደረጉ ነገሮች አሉ፣ ከዚህም ከዛም ጎን አሉ። ያሉትን እናውቀዋለን። ግን አሁን እኔ እየጠየቅኩ ክርስቲያኑ አሳዶሃል? አሁን ካለህበት ከምትኖርበት ቦታ ላይ? እኔማ ወሎ ላይ ነው ያለሁት። ወደ ጎጃም ወደ ጎንደር ግን እያሳደዷቸው ነው። መልካም። አሁን ለጠየቅኩ ጥያቄ ግልጽ አድርግና ንገረኝ። የተዋረደ ሆኖ ይኖራል ስትለኝ እስቲ ያንን በደንብ ክሊር የሆነ መልእክት ስጠኝ። ላይክ ኢብኑ ከቲር ተፍሲሩን አይተህ እያነበብክ ቢሆንም ደስ ይለኛል እኮ። ባጭሩ እኮ ነገር አለው። የተዋረደ ሆኖ ማለት በመኖሩ ልቡን ሊነፋብን አይችልም። በሙስሊሞች ላይ እኔ በላይ ነኝ ምናምን ብሎ እንትን ሊያክትብን ምናምን አይችልም። ግብር ራሱ ሲከፍል ራሱ ይዞ መጥቶ ነው እንጂ የሚከፍለው ሰው ልኮ አይከፍልም። የተዋረደ አብዛኛው ተፍሲር የሚሄደው በዚህ ነው። ልብስስ መዘነጥ ይችላል? ቆሞ ነው የሚከፍለው፣ ቁጭ ብሎ ራሱ አይከፍልም። አዎ እሱንማ ይችላል። ያን እኮ አይገደልም። አማማሩ ላይ እኮ ችግር የለብንም። እሺ አንተስ ቤቱ ብትመጣ እንደ ልብ ልትስተናገድ ምናምን የተፈቀደ ነው? ሙስሊሙ እኮ ግብር እኮ ከከፈሉ ያልኩ ነው። መኗኗር ማለት ነው። በቃ አሁን ላይ እንደምትኖረው ተከባብረህ ምናምን እምነታቸውን አክብረህ ትቀጥላለህ። መስበክ ይችላል። ሃይማኖቱን መስበክ ማስፋፋት ይችላል። ለምን ነው የሚያስፋፋው? አይቻልም። ምን ሊሰራል? አላህን እየካደ አላህን ካዱ እያለ እያስተማር እንዴት ዝም እንላለን እኛ? ስለ እምነቱ ኮንፌስ ማድረግ በአደባባይ ላይ መናገር ወር ደግሞ አሁን የሚታየው ማይክራፎን አለ አይደለ? በዛ ቅዳሴው ምናምን ይቆማል። ያንን አይችልም። አላሁ አክበር ብቻ የሚለው ነው። በየቦታው መስጊድ ይደረግና አላሁ አክበር የሚለው ብቻ ነው የሚደረገው ማለት ነው። ጉድ ነው ወገኖቼ፣ ጉድ ነው። ሰላም እየምጠይቀው አለ። ሰላም ሙስሊሙ ማለት ነው። ለሪካርድ ነው እንጂ ይሄ ዳጊ እንትና ዳጊ ጠይቀው። ዳጊ ሊጠይቅ ጥያቄ አለው። በኋላ ትጠይቁታላችሁ እናንተ ሌሎቻችሁ። አይ እኔ እንኳን ኢትዮጵያ ውስጥ ይህንን መስማቴ ዘግንኖኝ ነው። ግን አንድ ጥያቄ ብቻ ልጠይቅ። በልበ ሙሉነት ነው የምትናገረው እና ይሄ የልበ ሙሉነትህ
አሁን የመጨረሻውን ህይወት ይኸውን እያሳደድክ እየገደልክ ለእግዚአብሔር ነው የቆምክለታል፣ ለአላህ ነው የቆምክለታል ብለህ ነው የምታስበው አይደል? ጨርሰህ ነው ጥያቄን? አዎ እኛማ ለአላህ ነው የቆምነው። እኛ እኮ የምንገላቸው ግብር አንከፍልም ካላችሁ ነው። እመኑ ተብላችሁ አናምንም ብላችሁ ግብር ክፈሉ ተብላችሁ ግብር አንከፍልም ካላችሁ ጂሃድ ይታወጅባችኋል። ግብር ከከፈላችሁ እምነታችሁ እምነታችሁ ነው፣ እምነታችን እምነታችን ነው፣ እንቀጥላለን። ጥያቄ እኔም እፎይ ነኝ ያለው አንተ ህሊና ያንተን አስተሳሰብ ሰው አልቀበልም በማለቱ በመግደሉ ትረካለህ? ህሊና ይረካል? የኔን አስተሳሰብ ካልተከተልክ ብዬ አይደለም የገደልኩት፣ ግብር አልከፍልም ስላለ ነው። እኔ ጋር እኩል ልትሆናችሁ ሁሉም እያልኳችሁ አላህን የሚገዛና አላህን የማይገዛ ሰው እኩል ሊሆን አይችልም። ስለዚህ አንደኛው ዝቅ ብሎ ይኖራታል። ገባም እያልኩ ያለሁት ይገባኛል። እኔ ግብር የምትለው እሱ የመንግስት ጉዳይ ነው፣ የሃይማኖት ጉዳይ አይደለም። ግብር የመንግስት ጉዳይ ነው። እኛ እየጠየቅን ያለው የሃይማኖት ጉዳይ ነው። እኛም ለመንግስት ግብር አይገበርም እያልን አይደለም። ግብር የምገብረው ለራሴ ስል ነው። መንገድ ይሰራልኛል፣ ጤንነት ይጠበቅልኛል፣ እንዲህ እያልኩ ነው። እኔ ጠየቅኩ የሃይማኖት ነው። የኔን ሃይማኖት ካልተቀበላችሁ እገላችኋለሁ ሲል ህሊና እንዴት ነው እረፍት ያገኛል ወይ? ሰው ገለህ ህሊና እረፍት ያገኛል ወይ? በደንብ ያገኛል። እሱን እኮ ነው እየነገርኩ ያለሁት። ግብር የምትከፍለው እኮ ለሙስሊሞች ነው፣ ዝቅ ማለትህንም ለማሳወቅ ነው። ኦኬ አይ በቃኝ። በዚህ ልክ ያለው ህሊና ጋር ማውራት ከባድ ነው። ሌሎች ዳጊዬ ችግር የለውም። ነጥብ ያደረግኩት ባመጣው የቁርአን አንቀጽ ማውራት እንችላለን። በነገራችን ላይ ኡፍዬ አንድ ጊዜ ዳጊዬ ምን መሰለ ልጁ በትክክል ነው። ከዚህ በፊትም ስንናገረው ነበር ይሄንን አሁን ልጁ የሚያወራው ማለት ነው። ሱራ 9 ሱረቱል ተውባ 29ኛው አያ ላይ ኢብኑ ከቲር ተፍሲርን ግቡና ተመልከቱት። ቁርአን ኤክስ ላይ በቃ ቁጭ ብሏል። ተመልከቱት። እንግሊዘኛ ደግሞ ማንበብ የምትችሉ በእንግሊዘኛ አንብቡት። ቁጭ ብሏል። በቃ quranx.com ብላችሁ ጎግል አድርጉት ይመጣላችኋል። እዛ ላይ ገብታችሁ በደንብ አንብቡት። አሁን ልጁ የሚናገረው ሞር ኤክስፕሌን አለው እዛ ጋር በደንብ በጥልቅ ተዘርዝሯል። እንግዲህ ምንም ልናደርግ አንችልም። ከሰላም ጋር አውሩ። አይ ሰላም ይውረድ፣ ሰላም ይውረድ። እድል መስጠት የለብንም። ቁርአን እንትናቸው ይሄ ነው። ልጁ የተናገረው ይሄ አሁን የተናገረው ትክክለኛ ሙስሊም ይሄ ነው። በቃ ከዛ እኔ አንድ ጥያቄ ደግሞ ልጠይቅ። በሌላ ነገር በሌላ ሰው አናገናኘው። በቃ መጠየቅ እችላለሁ እኔ? ጠይቅ። ይሄው አሉ ጠይቃቸው። እኛን ግን ምን ብለህ ነው የምትጠይቀን አንተ? እንዴት ማለት ምን አይነት ጥያቄ ነው?